ሰላም ጤና ፍቅር ለእናንተ ይሁን ቤተሰቦች። ዛሬ ገርሞኝ ሊገርማችሁ ይችላል ብዬ ያሰብኩትን አንድ ሀሳብ ይዤ መጥቻለሁ። ሀሳቡን ያገኘሁት ከወረቀት ነው። ወረቀቱን ያገኘሁት ወድቆ ነው። ሀሳቡ ግን የሚወድቅ አይደለም እና ምናልባት የሆነ ነገር ትማሩበታላችሁ ብዬ አስባለሁ። ምናልባት ብዙዎቻችሁ ታውቁታላችሁ። የማወራው ስለ ፍቅርና ፍቅር ነክ የሆኑ ነገሮች ነው። ምንድነው ጉዳዩ? ፍቅረኛ ያላችሁ ልጆች አሁን የማወራውን ነገር በትክክል ትረዱኛላችሁ። ፍቅረኛ የሌላችሁ ልጆች ደግሞ ፍቅረኛ እንዲኖራችሁ የሚያጓጓ ነገር ይመስለኛል። ጥያቄ ነገርየውን በጥያቄ ልጀምር። ለወንዶች ነው ጥያቄው እና ምን አለ መሰላችሁ ወንዶች፣ እዚች ምድር ላይ ሴት ልጅ ተፈጥራ ባትሆን ኑሮ የወንዶች ልጆች የሙሉ ጊዜ ስራ ምን ሊሆን ይችል ነበር የሚል ጥያቄ ነው። እስኪ ይሄንን ከቪዲዮ መጨረሻ ላይ በኮመንት መልኩ ሀሳባችሁንና አስተያየታችሁን የምትነግሩኝ ይሆናል። ዛሬ የማወራው ከአምስት ያላነሱ አምስት መሰረታዊ የሆነ ሀሳቦችን ነው። ፍቅረኛ ሲኖርህ ልታገኛቸው የምትችላቸው እጅግ በጣም ብዙ ጠቀሜታዎች አሉ። ከእነሱ መካከል የተወሰኑትን ዛሬ እነግርሃለሁ። ፍቅረኛ ሲኖርህ የትኛውንም በውስጥህ ተደብቆ ያለውን ሚስጥር እንዲሁም በውስጥ ተደብቆ ያለውን አቅም እንድታወጣ ያደርግሃል። አንድ በመጥፎ መልኩ እንድታወጣ ያደርግሃል። ሁለተኛ በጥሩ መልኩ እንድታወጣ ያደርገዋል። ልክ አላስፈላጊ በሆነ መልኩ አንድ ሴት ልጅ ስታስተናግድህ እሷን ለመበቀል ብለህ ከእሷ ለመራቅ ሁኔታዎችን ለመርሳት ብለህ የምታደርጋቸው ነገሮች በሆነ ጊዜ ላይ ህይወትህን ቀይረው ታገኛለህ። ሌላው ደግሞ ከጎን ሆና ከስር ከስር እየደገፈችህ መልካም የሆነውን ጥሩ የሆነውን ነገር እንድታዳብር እንድታጎልብት ከምንም ነገር በላይ ንጹህ ሆነህ የተሻለ እንቅስቃሴ እንድትፈጥር ታደርጋለች። ሌላው አዳሩን ሙሉ ደግሞ ውለህ ጠዋት ስትነሳ ውይ ደግሞ ዛሬ ነጋ እንዴት ሁኜ ልውል ነው ብለህ ሳትል እሰይ ብራቮ ነጋ ብለህ በደስታ ካልጋህ ዘለህ የምትነሳበት፣ ከዛም ዱብ ብለህ ሻወር ወስደህ ብዙ ስራዎችን የምሰራበትን ምክንያት ትፈጥርልሃለች ማለት ነው። እሷን ለማግኘት ትጓጓለህ። የማታደርገው ነገር አይኖርም።